አሁንም ድረስ አብዛኛው ሰው የተደራጀ የዲግሪ ሰርቲፊኬት፣ የዶክትሬት፣ የማስተርስ ሰርቲፊኬት ብቻ ህይወቴን ቶሎ ይለውጥልኛል በሚል ብዙ ገንዘቦችን በመሰብሰብ ብዙ ኮርሶችን በመግዛት ብዙ ነገሮችን በማንበብ አብዛኛው ሰው ጊዜ እያጠፋ እንደሆነ እርግጠኛ ነኝ። ነገር ግን እውነታው ሌላ ነው። ምክንያቱም ይህ አሮጌ ወይንም ኦልድ ስኩል የምንለው የትምህርት ስርዓት ነገሮችን እንድናስታውስ ብቻ እንጂ ወደ ተግባር እንድንገባ አያበረታታንም። ምንድነው ያስታወሱ ፈተና ላይ ተቀምጠው በደንብ ፈተናውን የመለሱ ሰዎች ይሸለማሉ። ነገር ግን ራሳቸውን በአደገኛ ሁኔታ የሚያስተምሩ ሰዎች እንዲሁም ያደረጉ ሰዎች ዓለማችን ላይ እንደነ ሄንሪ ፎርድ፣ እንደነ ዋልት ዲዝኒ እና ኤሎን መስክ ያሉ ሰዎች ዓለማችንን እንዴት እየመሩት እንደሆነና እኛ ደግሞ ዛሬ የሰልፍ ማዕቀፍን ተጠቅመን እንዴት ራሳችንን መምራት እንደምንችል በዚህ ቪዲዮ እስከ መጨረሻው ድረስ የማሳያችሁ ይሆናል። ይህንን ቻናል ለማታውቁት እኔ አሌክስ እባላለሁ። በዚህ ቻናል ደግሞ ቁም ነገረኛ የሆኑ ሐሳቦችን የማጋራበት ቻናል ነው። ቻናሉን ሰብስክራይብ እንዲሁም ቪዲዮውን ደግሞ ላይክ ሼር በማድረግ ጀምሮ ወደ ቪዲዮአችን እንቀጥል። እንግዲህ ኦልድ ስኩል ምንድነው የሚያበረታታው? ሜሞራይዜሽን ነው። ነገር ግን በዚህ በሰልፍ ኤጁኬሽን ላይ ወይንም ራስን ተጠቅመን ወይንም በዚህ በሰልፍ ማዕቀፍ ውስጥ ዛሬ ማሳያቸው ራሳችንን በራሳችን በምናስተምርበት ጊዜ ኤአይን ተጠቅመን ምን አይነት አደገኛ የሆነ የመማር ክህሎትን ወይንም ሂደትን እንደምንከተል የማሳያችሁ ይሆናል። የመጀመሪያው ሰልፍ የተባለውን አካሄድ መከተል ነው። በዚህ በሰልፍ አካሄድ ውስጥ አሁን ለኔ እንደ ግለሰብ ለራሴ የሚያስቸግረኝ የሚቸገርበት አንድ ነገር አለ ብዬ ካሰብኩ ያንን ችግር ሊፈታልኝ የሚችልን ትምህርት ብቻ መምረጥ። ብዙ አይነት ትምህርቶች፣ ብዙ አይነት መጽሐፍትን ከማንበብ፣ ብዙ አይነት ፖድካስቶችን ከማየት በፊት ለአሁን ለኔ ችግሬን ሊፈታልኝ የሚችለውን ነገር ብቻ መርጬ ፕላን አድርጌ ያንን ነገር ብቻ አደርጋለሁ ብሎ መነሳት። በዚህ ጊዜ ይህንን ካደረግን በኋላ አሁን ኤአይን ማቀፍ እንከተላለን። ኤአይ የተለያዩ መጽሐፍትን፣ ኦዲዮዎችን፣ ፖድካስቶችን እንዲሁም የተለያዩ ማይንድ ማፖችን እና ኢንትረስቲንግ የሆኑ ፎርማቶችን እንዲያዘጋጅልን ኤአይን እናዘዋለን። በነገራችን ላይ ኤአይ እስካሁን ድረስ መጽሐፍት ያልጻፉ እናንተ የምትደነቁባቸው ሶሻል ሚዲያ ላይ ያሉ ሰዎችን ሀሳብ ወስዶ መጽሐፍት እንዲያዘጋጅላችሁ ማድረግ ትችላላችሁ። ከዚህ በኋላ ኖትቡክ ኤልኤምን በመጠቀም የተዘጋጀውን መጽሐፍ ደግሞ ወደ ተለያዩ ፖድካስቶች፣ ኦዲዮዎች፣ ቪዲዮ ኦቨርቪው እና ወደ ተለያዩ ማይንድ ማፕ እንዲሁም ስላይዶች በመቀየር የራሳችሁን አደገኛ የሆነ ትምህርት መማር ትችላላችሁ። እንግዲህ በዚህ በሰልፍ ማዕቀፍ ውስጥ የመጀመሪያው ሰልፍን ካያችሁ በኋላ ወደ ሁለተኛው ኤክስትራክት እንሄዳለን። እዚህ ጋር ማውጣት የሚያስፈልገንን ነገር ብቻ ለይቶ ነጥሎ ማውጣት ነው። እንዴት ነው የምናደርገው? ከማንበብ ይልቅ ከፍተኛ ትኩረት የተሞላበት ጥናት ማድረግ። አብዛኛው ሰው በማንበብና በማጥናት መካከል የተዘበራረቀ ሀሳብ ያለው ይመስለኛል። ማንበብ ዝም ብሎ መጽሐፍቱን እስኪያልቅ ድረስ መሄድ ነው። ማጥናት ሲሆን ግን ያንን ነገር ለእኛ አስፈላጊ የሆነውን ሀሳብ ብቻ ሀንት ማድረግ፣ እስከ መጨረሻው ድረስ ማሳደድና ነጥሎ ማውጣት ይሆናል። ከዚህ ላይ ለአእምሯችን በየቀኑ ዶዝ እንሰጠዋለን። ከፍተኛ የሆነ በአንድ ቀን አንድ መጽሐፍት ከማንበብ ይልቅ በየቀኑ 10 ፔጅ እንሰጠውና አእምሯችን ለሞተር ኮንሶሊዴሽን እንሰጠዋለን። አእምሯችን ረጅም ሰዓት ያንን ነገር አብላልቶት ሀሳብ አመንጭቶ ወደ ተግባር እንዲለውጥልን ማድረግ የምንችልበት ሰዓት ነው። አሁን ይህንን ካጠናን በኋላ ካነበብን በኋላ ደግሞ እዚህ ጋር በራሳችን ቋንቋ በራሳችን በገባን ልክ ሀሳቡን መጻፍ ነው። እንዴት ነው ሀሳቡን መጻፍ ሲባል እኛ ሀሳቡን መግባቱን የምናረጋግጠው በራሳችን አባባል ሀሳቡን መግለጽ ስንችል ነው። ይህንን ካደረግን በኋላ ሊቭ ኢት ኑረው፣ የተማርከውን ነገር ቀጥታ መኖር ነው። በ48 ሰዓት ውስጥ አሁን የተማርከውን አዲስ ክህሎት የማትቀይረው ከሆነ ወደ እውቀት መቀየር ወደ ተግባር መሄድ የማትችል ከሆነ እውቀትህ ከሸልፍ ሪዲንግ ኦር ሸልፍ ኖሌጅ ውጪ ምንም አይነት ትርጉም የለውም። የመደርደሪያ እውቀት ሆኖ እንዳይቀር ቀጥታ ምን ማድረግ ነው? ወደ ተግባር መግባት ይሆናል። በዚህ ጊዜ ወደ ተግባር በምንገባበት ጊዜ ለሌሎች ሰዎች ማስተማር አንዱ አካል ይሆናል። እንዴት ነው ሌሎችን ሰዎች የሚሰሙኝ ሰዎች የሉም። ኦፍ ኮርስ አሁን ግን የሚሰሙን ሰዎች አሉ። ኤአይ ያለልን ለኤአይ የተማርነውን አዲስ ክህሎት በሚገባው ሁኔታ በድምፅም ሆነ በጽሁፍ አብራርተን እንነግረዋለን። ኤአይን አስተካክለኝ ብለን እንጠይቀዋለን። ኤአይ በሚገርም ሁኔታ ራሳችንን አስተካክሎ እዚህ ጋር አስተካክል፣ እዚህ ጋር ጥሩ ነህ ብሎ አሪፍ አድርጎ አስተካክሎ ይሰጠናል። በመጨረሻ በዚህ በሰልፍ ማዕቀፍ ውስጥ የተካተተው ፎርጅ ኢት ነው። ማብሰል፣ አብስለው። አንድን ክህሎት ተምሬዋለሁ ብለህ ማቆም ሳይሆን አሁን ማብሰል ደረጃ ላይ ትደርሳለህ። የዚህኛው ደረጃ ከፍተኛ የሆነ የሜንታል ብቃትን የሚጠይቅና የኢሞሽናል ኢንተለጀንስን የሚጠይቀው ክህሎት ነው ወይንም ዘዴ ነው። እንዴት?
አሁን አንድን እውቀት አወቅኩት መስራት ከጀመርኩ በዛ ነገር ላይ ውጤታማ መሆን ከጀመርኩ እውቀቱን አወቅኩት ብቻ ብዬ ሳይሆን ማቆመው መሰሳት እስከ ማቆም ድረስ መቀጠል መቻል አለብኝ ብሎ መነሳት ነው። እንዴት ነው መሰሳት የምናቆመው አንድ ነገር ላይ? ለምሳሌ አንድ ሰው አንድ ነገር እየሰራ ነው ወይንም ኦቶማቲክ የሚሆነው ግን በፍጥነት አይደለም፣ በሂደት ነው። ይህ የተለያዩ ደረጃዎችን ሊያልፍ ይችላል። ከ1000 እስከ 10 ዓመት ድረስ የሚወስዱ ሂደቶችን ሊሄድ ይችላል። ከ1000 ቀናት እስከ 10 ዓመት ድረስ ማለት ነው። ለምሳሌ አንድ ሰው አስተማሪ ከሆነ በመጀመሪያዎቹ 1 እና 2 ዓመታት ብዙ ነገሮች ያስቸግሩታል። 4፣ 5፣ 6 ዓመታት በደንብ ትምህርቱን ያውቀዋል። 10 ዓመት አካባቢ ካስተማረ በኋላ ኦቶማቲካሊ አንድን ሐሳብ በደንብ አእምሮ ላይ መሳት እስኪያቆም ድረስ ስላስተማረው ችግር የለበትም። ለዛም ነው በየቦታው የኛን ኤክስፒሪየንስ የሚጠይቁን ማለት ነው። ኦኬ እንግዲህ እናንተ በዚህ በሰለፍ ማዕቀፍ ውስጥ ራሳችሁን ማስተማር የምትፈልጉ ከሆነ ኤአይ በትክክል እንዲያግዛችሁ የምትፈልጉ ከሆነ አሁን ራሳችሁ ላይ ምን ችግር አለ? ያንን ችግር ለመፍታት ፕላን አዘጋጁ። አሁኑኑ የሰልፍ ማዕቀፍን ተከተሉና ራሳችሁን ማስተማርን ጀምሩ። በዚህ ሐሳብ ላይ የምትስማሙ ከሆነ እኔን በተለያዩ ሶሻል ሚዲያዎች አሌክስ ከህ ብላችሁ ብትፈልጉ ታገኙኛላችሁ። ሐሳብ አስተያየታችሁን ጻፉልኝ፣ እኔ ላግዛችሁ ፈቃደኛ ነኝ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ካያችሁት ሐሳቡ ተመችቷችኋል ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሼር በማድረግ ለጓደኞቻችሁ እንዲደርሳቸው አድርጉላቸው። ፒስ አውት።